ያፌትዬ ይቅርታ አድርግልኝና ይሄ ነገር በስልክ የሚወራ ነገር አይደለምና ከቻልክ ሻይ ቡና እያልን ብናወራ ደስ ይለኛል። አንድ አስቸኳይ መጨረስ ያለብኝ ጉዳይ አለ። እሱን ስጨርስ እደውልልሻለሁ። እሺ ያፌትዬ ማቼ ሲመች ደውልልኝ፣ ስልክ እንጠብቃለሁ። ዛሬም ጆሮ ላይ ዘጋው። ጠብቅ አንዴ እጄ ግባ እንጂ እንደፈለኩ አሽከረክራለሁ። ቆይ እንዴ ልቻለ ማለት ራስሽ ስለስተይ ልትኝ ፈለግሽ ገብቶኛል። ግን ያው ሁሉ ነገር ድራማ ነበር። እነዛም ሁሉ ሴቶች በፊት ሲደፈሩ አሳይታችሁኛል። እኔም ራሴን ከሳኩበት ስነቃ ዙሪያዬን በወንዶች ተከብቤ አለባበሴ ልክ እንዳልሆነ ነበር የማገኘው ብዬ ስጠይቀው ምን ቢለኝ ጥሩ ነበር? ምን አለሽ? ለአንድ ባለሀብት ሊሸጠኝ ነበር። ባለሀብቱ ደግሞ የሚፈልገው ምንም ሳልነካካ እስከ ሙሉ ክብሬ ነበር። ይሄንን ማመን አልችልም። እንዴት አፉን ሞልቶ እንደዚህ አይነት ምላሽ ሊሰጥ ይቻለ? ነው እንደዛ አለኝ። ይሄ ቆሻሻ። ቆይ ግን እንዴት ወንድሜ አብረሽው ተኝተሽ ሊያስታውስ አልቻለም? ያኔ ቢኒያም ደግፎት የመጣ ጊዜ አስታውሽ? በጣም ሰግሮ ነበር። ግን በዚህ ልክ ምሽቱን ይረሳል ብዬ አላሰብኩም ነበር። ወይ ወንድሜ አንዳንዴ እኮ እንዴት እንደሚያበሽቀኝ በጣም ነው የምናደድበት። በቃ አሁን ልሄድ። ያፌት ከቤት እንዳልወጣ አስጠንቅቆኝ ነው ሳይቆልፍብኝ ሄደው። ከዚህ በኋላ ሚስቴ ነች ምንም አታመጣም ብሎ ሳይቆልፍብኝ ጥሎኝ ወጣ። ማለት እየቆለፈብሽ ነበር የሚሄደው? አዎ ትናንት ማታ እንደነገርኳችሁ በሆነ መንገድ ሰርጋችን እንደሚስተጓጉል ያውቅ ነበር። ይሄ እስስት አሳዩዋለሁ። አንቺ ብቻ ትግስት ይኖርሽ እሺ? ደግሞ ራስሽን ጠብቂ እሺ? ያኔ እንደኝ ወይ ቢኒዬ እንዴት ነው? ሰላም ነሽ? እግዚአብሔር ይመስገን ደህና ነኝ ከማለት ውጭ ሌላ ምን እላለሁ? ዳግዬም ቁርስ አቅርቦልኝ እምቢ ስለው ተበሰጫጭቶብኝ ሄደ። እኔም ዝም ብዬ ከምተኛ ብዬ ትኩስ ነገር እኮ እየጠጣሁ ነው። ይልቅ የኔን ተውና አንተ ደህና ነህ? ምን ሆነሃል? ፊትህ እኮ ጥሩ አይደለም። ቺጽ ነቻ ስልክ ብደውልላት አታነሳ። ቴክስት አደረኩላት እስካሁን አልመለሰች። ናታን ጋር ደውዬለት ደህና እንደሆኑ ነገረኝ። ቆይ ነው ያልገባኝ ነገር ለምንድነው ቴክስት ማመለስልኝ? ለምንድነው የሆነችው ነገር ማትረግረኝ? ምናልባት እኮ አላየችው ይሆናል። ለምን በጎውን ብቻ አታስብም? ግን በስልክ እኮ ሁሌ ማታ ማታ እናወራለን። ከሰርግ ስትወጣ ብዙ ልታወራኝ ማትፈልግም እንደምደውልላት ነግሬያት ነበር። ብዙ ጊዜ ደወልኩላት አታነሳ። ቴክስት ጻፍኩላት ጭራሽ አትመልስም። ከዛ ኦንላይን ላይ ሳያት ድጋሜ ቴክስት አደረኩላት። አየችው ግን ዝም አለች። ለምን? ቆይ ነው ያልገባኝ ነገር እንዴ ለምንድነው ማትመልስልኝ? ቆይ ነው ያልገባኝ ነገር። ያስቀየምኳት ነገር ካለ ብትነግረኝ። እባክህ ቢኒዬ እንዴ ተረጋጋ እንጂ ወንድ አይደለህ እንዴ? ቆፍጠን በል እንጂ። የምን መልፈስፈስ ነው? የሰራው ጥፋት ካለ ራስን ፈትሽ። ከዛ ደግሞ ሄደህ አናግራት። ምንድነው እንደዚህ መሆን? ከማታ ጀምሮ እኮ የሰራው ስህተት ካለ ብዬ ብዙ አወጣው አውረድኩ፣ ግን ምንም ነገር ላገኝ አልቻልኩም። እንግዲያውስ እዚህ አታለቃቅስ፣ ሂድና ጠይቃት። እንደዛ ይሻላል። መቃኔ ልሂድ። እሺ ሰላም ዋል። አይዞሽ። እሺ
ኤፉዬ ትንሽ እናውራና ትይጃለሽ። አይ ብሄድ ይሻላል። ባለቤቴ ወደ ቤት ሲገባ ሊያጠኛ አይገባም። እኔን ካጣ ይከፋዋል። በነገራችን ላይ እንዳገባሽ እናውቃለን። አስሬ ባለቤቴ ማለት አይጠበቅብሽ። ለምንድን ነው እንደዚህ የምታየው? እንደዚህ ማለት ታዝኒልን አይገባም። ሞክረን ነበር አልሆነም። ካልሆነ ደግሞ በቃ አልሆነም ነው ማለት። ካልሆነ አልሆነም ማለት እንደዚህ ቀላል ነው? አዎ ቀላል ነው። ትዳር መያዝና ልብስን ጠቅልሎ መሄድ እንደዚህ ቀላል ከሆነ አብቅቷል ማለት ለምን አይቀልም? እንደውም በጣም ቀላል ነው። የኔ ናታን ምንድነው? ምን ሆነ ነው? ከዚህ በኋላ እኔም ያንቺ አንቺም የኔ አይደለሽም። ስለኔ ህመም አይመለከትሽም። ቸኩያለሁ ምናምን ስትይ ነበር። በቃ ሂጂ። የራሴን ቁስል ራሴ አክመዋለሁ። ወንድሜ ምን ሆነ ነው? በጣም ተጎድተሃል እኮ። ደህና ነኝ ጽ አንቺ ብዙ አትጨነቂ። ደግሞ የሆስፒታሉን ነገር አረሰውልሽ። እጭ አሁንስ ለምን እንደምታስጨንቃት? አሁን እኮ ደህና ነች። እንደው ምን ላደርግሽ? ስነግረው ምንም አልሰማኛለ። በቃ እኔ መሄድ አልፈልግም አልኩ አይደል እንዴ? እባክሽ አልኮል አምጪልኝ። አሁን ካንቺ ይልቅ እሱ ነው ወደ ሆስፒታል መሄድ ያለበት። አልሰማሽኝም እንዴ? ስለኔ አይመለከትሽም። ይልቅ ባለቤትሽ ቶሎ ሳይመለስ ወደ ቤት ሂጂ። አሁን እዚህ አንፈልግሽም። አንቺ በሌለሽ ሰዓት ደስተኞች ነበር፣ ሰላም ነበር። አሁን አንቺ መተሽ ግን በጠበጥሽ። በቃ ወደ ቤትሽ ሂጂ። እሺ በጣም ይቅርታ። እባክሽ ተረጋጊ። ልክ አልሰራህም። ልቧን በጣም ነው የሰበርከው። እንዴ ምን አደረኩ? ለሷ ወንድነት ማለት ያለ በቃ ወንድ እየሆንኩ ነው። እንደዚህ ሆነሽ መሄድ የለብሽም። እባክሽ እንዳትከተይኝ። ናታን ያለው ትክክል ነው። ከዚህ በኋላ ይሄ ቤቴን አይደለም። እንደፈለኩ የመምጣትና የመሄድ ምንም መብት የለኝም። እንዴ ምን እያልሽ ነው ይፉ? ወንድሜ የተናገረው ከልብ ይመስልሻል እንዴ? ከልብ ይሁንም አይሁንም ግን የተናገረው ነገር እውነት